ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ በዛሬው መረጃችን በአማራ ክልል ያለውን ወቅታዊ ሁኔታ ከመካከለኛው ምስራቅ ፖለቲካ ጋር በመያዝ በጥልቀት እንመረምራለን። ፋኖ ከመንግስት ጋር በሚያደርገው ፍልሚያ እንዴት ስትራቴጂካዊ የበላይነት አገኘ? ግብፅ፣ የተባበሩት አረብ ኤሚሬት፣ ሳውዲና ቱርክ በኢትዮጵያ ጉዳይ ላይ ያላቸው ድብቅ ፍላጎት ምንድን ነው? ከመጨረሻው አብራችሁ ስትቆዩ ዝርዝር መረጃዎችን ወደ እናንተ እናደርሳለን። የአማራ ክልል ጦርነትና የመካከለኛው ምስራቅ ድብቅ እጆችን። የአማራ ክልል ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካና ለመካከለኛው ምስራቅ ሀገራት ስትራቴጂካዊ ማዕከል ነው። የውሃ ምንጭ የአባይ ወንዝ 80% የሚሆነው ውሃ የሚመነጨው ከዚህ ክልል ነው። ይህ ማለት በክልሉ የሚፈጠር ማንኛውም አለመረጋጋት የታላቁ ህዳሴ ግድብን ደህንነትና የውሃ ፍሰትን በቀጥታ ይነካልን። የጎረቤት ሀገራት በርም ክልሉ ከሱዳን ጋር ረጅም ድንበር አለው። ይህ ድንበር ለመካከለኛው ምስራቅ ኃይላት በተለይ ለግብፅና ለሳውዲ ወደ ኢትዮጵያ ውስጠኛው ክፍል ለመግባት እንደ ዋነኛ መተላለፊያ ይታያልን። የታሪክና የፖለቲካ ማዕከልን የአማራ ህዝብ በኢትዮጵያ አገር ግንባታ ውስጥ ያለው ሚና እና አሁን ላይ ያለው የህልውና ትግል የቀጠናውን የኃይል ሚዛን ሊቀይር የሚችል ትልቅ አቅም አለው። የፋኖ ድልና የመንግስት ስትራቴጂካዊ ሽንፈትን፣ የደፈጣ ውጊያ እና የመሬት አቀማመጥ የበላይነት። የመንግስት ጦር የሰለጠነውና የታጠቀው ለመደበኛ ጦርነት ብቻ ነው። ሆኖም ፋኖ የመረጠው ስልት መምታትና መስወር ነው። ተራራማ ምሽጎችን። የአማራ ክልል መልክዓ ምድር ለከባድ መሳሪያዎችና ለታንኮች ምቹ አይደለም። ፋኖ እንደ ሰሜን ሸዋ፣ ሰሜን ጎንደርና ዋግምራ ያሉ ሰንሰለታማ ተራራዎችን እንደ ተፈጥሯዊ ምሽግ ተጠቅሟል። የመንግስት ጦር እግረኛ ኃይልን ወደ ተራራዎች ሲያሰማራ ለፋኖ አድብቶ ጥቃት ሰለባ ሆኗል። የአቅርቦት መስመር መቁረጥ። ፋኖ ዋና ዋና የትራንስፖርት መስመሮችን በመዝጋትና ድልድዮችን በመቆጣጠር የመንግስት ጦር ስንቅና ትጥቅ እንዳይደርሰው አድርጓል። ይህ የከተማ ከበባ ስልት መንግስት በከተሞች ላይ ብቻ እንዲወሰንና የጠሩን ሙሉ በሙሉ እንዲያጣ አድርጎታል። የህዝብ ደጀንነትና የባህርና አሳ ስልት። ህዝብ ባህር ነው፣ ተዋጊው ደግሞ አሳ ነው እንደሚባለው ፋኖ በህዝብ ውስጥ መሸሸጊያ አግኝቷል። የመረጃ የበላይነት። የመንግስት ጦር እንቅስቃሴ በየደቂቃው ለፋኖ ይደርሳል። እረኛው፣ ገበሬውና የከተማው ነዋሪ ለፋኖ እንደ ጆሮና አይን ያገለግላሉ። በአንጻሩ የመንግስት ጦር ጠላቱ የት እንዳለ እንኳን መለየት ያልቻለበት ሁኔታ ተፈጥሯል። ሎጂስቲክስ። ፋኖ የመንግስት በጀትና ግምጃ ቤት የለውም። ሆኖም የክልሉ ህዝብ ስንቅ በማዘጋጀትና ልጆችን ወደ በረሃ በመላክ የፋኖን የሰው ኃይልና በሎጂስቲክ ፍላጎት ሞልቷል። ይህ ህዝባዊ መሰረት መንግስት ፋኖን በኃይል እንደመሳለው የሚለውን እቅድ ስትራቴጂካዊ ሽንፈት እንዲገጥመው አድርጓል። የመሳሪያ ምንጭና ከጠላት መማረክም። የፋኖ ትልቁ የትጥቅ ምንጭ የመንግስት ጦር መሆኑ ትልቅ የታሪክ ምጸት ነው። ትጥቅ መጋራት። ፋኖ በመንግስት ጦር ላይ በሚያደርገው ድንገተኛ ጥቃት በርካታ ስናይፐሮች፣ ፍሬኖችንና የቡድን መሳሪያዎችን ማርኳል። ይህ ማለት መንግስት ለጦርነቱ የሚያወጣው ቢሊዮን ብር በተዘዋዋሪ ፋኖን እያስታጠቀው ይገኛል። የቴክኖሎጂ ውድቀት። መንግስት በከፍተኛ ዋጋ የገዛቸው ድሮኖች መጀመሪያ ላይ ስጋት ፈጥረው ነበር። ሆኖም ፋኖ ከዛፍ ስር የመደበቅ በዝናብና በጭጋግ የመንቀሳቀስና የተበታተነ አስተላለፍን በመጠቀም የድሮን ጥቃቶችን ዋጋ አሳጥቷቸዋል። የመንግስት ፖለቲካዊና ሞራላዊ ሽንፈት። ወታደራዊ ድል ብቻውን ጦርነት አያሸንፍም። መንግስት በአማራ ክልል የሞራል የበላይነቱን አጥቷል። የልዩ ኃይል መፍረስ ስህተት። የአማራ ልዩ ኃይልን ትጥቅ ለማስፈታት የተሞከረው ሙከራ የፋኖን ትግል አቀጣጥሎታል። የሰለጠኑ የልዩ ኃይል አባላት ከነሙሉ ትጥቃቸውና ልምዳቸው ፋኖን መቀላቀላቸው የመንግስትን የጸጥታ መዋቅር ከውስጥ በልቶታል። የወንድም ጦርነት ስነ ልቦና። በመከላከያ ሰራዊት ውስጥ ያሉ በርካታ አባላት ከአማራ ህዝብ ጋር መዋጋትን አልፈለጉም። ይህ በሰራዊቱ ውስጥ ከፍተኛ መከዳዳትና የውጊያ ፍላጎት መቀነስ አስከትሏል። ፋኖ ይህንን አጋጣሚ በመጠቀም ተከላከሉ እንጂ አትጠቁ የሚል የጥበብ ጥሪ በማቅረቡ ሰራዊቱን ለሁለት ከፍሎታል። የአስተዳደር ክፍተትና ጥላ መንግስትን። ከክልል ውጭ የመንግስት መዋቅር በብዙ ቦታዎች ጠፍቷል። የፋኖ አስተዳደር ፋኖ በተቆጣጠራቸው አካባቢዎች ሰላም በማስከበር
ሽፍታን በመቅጣትና የሕዝብን ደህንነት በመጠበቅ እንደ ጥላ መንግስት መስራት ጀምሯል። ይህ ደግሞ ህዝቡ ከመንግስት ይልቅ ፋኖ ያስተዳድረኛል የሚል ምርጫ ውስጥ እንዲገባ አድርጎታል። በአጭሩ መንግስት ፋኖን የገመተው እንደ ተራ ሽፍታ ነበር። ነገር ግን ፋኖ በዝግጅት በህዝብ ፍቅርና በመሬት አቀማመጥ እውቀት መንግስትን አጣብቂ ውስጥ ከቶታል። ዛሬ መንግስት ትላልቅ ከተሞችን በታንክ ቢጠብቅም የጠሩና የህዝብ ልብ ግን በፋኖ ቁጥጥር ስር ውሏል። ይህ ደግሞ በማንኛውም ወታደራዊ ሳይንስ ስትራቴጂካዊ ሽንፈት ይባላል። የመካከለኛው ምስራቅ ድብቅ እጆችን። የአማራ ክልል ጦርነት ለምን የመካከለኛው ምስራቅ ሀገራትን እንቅልፍ ነሳ? ግብፅና የተላላኪ ስሌቱን። ግብፅ የህዳሴውን ግድብ ለማደናቀፍ የኢትዮጵያን የውስጥ ግጭት ትፈልገዋለች። የአማራ ክልል አለመረጋጋት ለመንግስት ትልቅ ራስ ምታት በመሆኑ ግብፅ ይህንን አጋጣሚ ተጠቅማ በሱዳን በኩል ተጽዕኖዋን ለማሳረፍ ትጥራለች። የተባበሩት አረብ ኤሚሬትስም። የተባበሩት አረብ ኤሚሬትስና ቱርክን መንግስት ፋኖን ለመምታት የተጠቀመባቸው በኢራቅ፣ ካታር እና ሌሎች ዘመናዊ ድሮኖች ምንጫቸው እነዚህ ሀገራት ናቸው። የተባበሩት አረብ ኤሚሬት በኢትዮጵያ ያላትን የኢኮኖሚ ጥቅም ለማስጠበቅ ስትል የመንግስትን ዕድሜ ለማራዘም የቴክኖሎጂ ድጋፍ ታደርጋለች። ሆኖም የፋኖ መሬት ላይ ያለው ጥንካሬ እነዚህ ድሮኖች ዋጋ እያሳጣቸው መጥቷል። ሳውዲ አረቢያና የቀይ ባህር ስጋትም። ሳውዲ በቀይ ባህር ማዶ የሚፈጠር ትርምስ ወደ ቤቷ እንደሚመጣ ታውቃለች። በሚሊዮን የሚቆጠሩ አማራዎች ከተፈናቀሉና ወደ ስደት ካመሩ የመጀመሪያው መዳረሻቸው ሳውዲ ናት። ስለዚህ ሪያድ የራሷን ደህንነት ለመጠበቅ ስትል የክልሉ ሁኔታ በትኩረት ትከታተላለች። የኤርትራ ሚና። ኤርትራ በመካከለኛው ምስራቅና በኢትዮጵያ መካከል ያለች ወሳኝ ድልድይ ነች። ከአቡዳቢ ጋር ያላትን ግንኙነት እና ከአማራ ክልል ጋር ያላትን የድንበር ቅርበት በክልሉ ለሚፈጠረው ማንኛውም ለውጥ ቁልፍ ተዋናይ ያደርጋታል። የአማራ ክልል ጦርነት አሸናፊና ተሸናፊ የሚወሰነው በጦር ሜዳ ብቻ አይደለም። አንደኛ፣ የዲፕሎማሲ ሽንፈት። መንግስት የውጭ ኃይላትን ድጋፍ ቢሻም በክልል ውስጥ ያለውን ህዝባዊ ድጋፍ ማጣቱ ትልቅ ድክመት ሆኖበታል። ሁለተኛ፣ የቀጠናው ስጋት። ግጭቱ ከቀጠለ የመካከለኛው ምስራቅ ሀገራት የራሳቸውን ጥቅም ለማስከበር በግልጽ ጣልቃ ሊገቡ ይችላሉ። ይህም ኢትዮጵያን የዓለም አቀፍ ኃይላት መፋለሚያ ያደርጋታል። ሶስተኛ፣ የሰላም መንገድ። መፍትሄው የውጭ ድሮን ወይም የአረብ ሀገራት ድጋፍ ሳይሆን የክልል ህዝብ ጥያቄ በአግባቡ መመለስና እውነተኛ ብሔራዊ ውይይት ማድረግ ብቻ ነው። የመካከለኛው ምስራቅ ጦርነት የጥቅምና የርዕዮተ ዓለም ፍጥጫ። የእስራኤልና ፍልስጤም ግጭት የመሬትና የማንነት ጥያቄ። ይህ ግጭት የቀጠናው አለመረጋጋት ማዕከል ሆኖ እንደ አውሮፓውያን አቆጣጠር በ1948 ጀምሮ እስካሁን ድረስ ያልተፈታና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ነው። የሃይማኖት ትርጉም። ኢየሩሳሌም ቅዱስ ለሶስቱም ታላላቅ ሃይማኖቶች ክርስትና፣ እስልምናና አይሁድ ቅዱስ ቦታ በሆኗ ግጭቱ ስሜታዊና ከባድ ያደርገዋል። የቅርብ ጊዜ ውጥረት። የሐማስና የእስራኤል ጦርነት የቀጠናውን ተዋናኞች ሊባኖስ፣ ሂዝቦላ፣ የመን፣ ሁቲና ኢራን በቀጥታና በተዘዋዋሪ እያሳተፈ ይገኛል። ይህም ጦርነቱን ከአካባቢያዊነት ወደ ቀጠናዊ የኃይል ፍልሚያ ቀይሮታል። የሳውዲ አረቢያና የኢራን ተላላኪ ጦርነት። መካከለኛው ምስራቅ በሁለት ታላላቅ የኃይል ጎራዎች የተከፈለ ነው። ይህ ክፍፍል በሱኒ ሳውዲ መራሽና በሺያ ኢራን መራሽ እስልምና ላይ የተመሰረተ ቢሆንም ዋናው ፍላጎት ግን የቀጠናው የበላይነት ነው። የየመን ጦርነት። ሳውዲና ኢራን ፊት ለፊት ከመጋጠም ይልቅ በየመን ምድር በኩል ይዋጋሉ። ሳውዲ የመንግስት ኃይላት ስትደግፍ፣ ኢራን ደግሞ የሁቲ አማጽያን ትረዳለች። የሶሪያና የሊባኖስ ጣልቃ ገብነት። ኢራን በየመቋቋም ዘንድ በኩል እስከ ሜዲትራንያን ባህር ድረስ ተጽዕኖዋን ለማስፋፋት ትጥራለች። ሳውዲና እስራኤል ደግሞ ይህንን የኢራን መስፋፋት እንደ ትልቅ የደህንነት ስጋት ያዩታል። የነዳጅ ፖለቲካና የዓለም ሀያላን ጣልቃ ገብነት። መካከለኛው ምስራቅ የዓለም የነዳጅና የተፈጥሮ ጋዝ ክምችት ማከማቻ በመሆኑ ታላላቅ ሀገራት አሜሪካ፣ ሩሲያና ቻይና ሁልጊዜም እጃቸው አለበት። የአሜሪካ ሚና። አሜሪካ የእስራኤልን ደህንነት ለመጠበቅና የነዳጅ ፍሰቱን እንዳይስተጓጎል በቢሊዮን የሚቆጠር ዶላርና ወታደራዊ ኃይል በቀጠናው ታሰማራለች። የሩሲያና ቻይና መስፋፋትም። ሩሲያ በሶሪያ በኩል ወታደራዊ ቃቷን ስታጠናክር፣ ቻይና ደግሞ በኢኮኖሚና በዲፕሎማሲ
ለምሳሌ በሳውዲና ኢራን እርቅ በኩል ተጽዕኖዋን እያሳደገች ነው። ከኢትዮጵያና ከአማራ ክልል ጋር ያለው ቁርኝነትን ይህ ጦርነት ለኢትዮጵያ ምን ትርጉም አለው? የቀይ ባህር ደህንነት በመካከለኛው ምስራቅ የሚነሳ ጦርነት በቀይ ባህር የንግድ መስመር ላይ ተጽዕኖ አለው። ይህም ለኢትዮጵያ ወጪና ገቢ ንግድ ወሳኝ ነው። የመሳሪያና የቴክኖሎጂ ሽያጭ ቀደም ሲል እንደገለጸው በመካከለኛው ምስራቅ ጦርነቶች ውስጥ የሚሞከሩ ቴክኖሎጂና ቴክኖሎጂዎች ከቱርክ ከዩናይትድ አረብ ኤሚሬትና ከኢራን በቀጥታ ወደ ኢትዮጵያ የውስጥ ግጭቶች ወደ አማራ ክልል ይገባሉ። ዲፕሎማሲያዊ ጫና ግብፅ የመካከለኛው ምስራቅ አካል በመሆኗ የአረብ ሀገራትን ድጋፍ በማሰባሰብ በአባይ ጉዳይ ላይ በኢትዮጵያ ላይ ጫና ለመስጠት ትጠቀማለች። በአጭሩ የመካከለኛው ምስራቅ ጦርነት የመሬት የሃይማኖትና የነዳጅ ፍልሚያ ውጤት ነው። ይህ ጦርነት በሩቅ የሚካሄድ ቢመስልም ውጤቱ ግን በኢትዮጵያ ሰማይ ላይ በሚበሩ ድሮኖች፣ በነዳጅ ዋጋ መናርና በዲፕሎማሲያዊ ጫናዎች አማካኝነት እቤታችን ድረስ መጥቷል። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። በዘገባው ዙሪያ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዘገባ እስከምንገናኝ ድረስ ሰላም ቆዩልን።